ሰውን በእምነት ቀርቦ ክብር ከማጣት ይልቅ ምን ይላል መሰላችሁ ሮበርት ግሪን? ሁል ጊዜ የምትገመት ከሆንክ ሰዎች በላይ ላይ የበላይነት ይሰማቸዋል። መከበር እና ኃይል መገንባት የምትፈልግ ከሆነ የማትገመት ሰው ሁን። ሰላም ጤና ይስጥልኝ፣ እንደምን አላችሁ ውድ ቻናሌ ቤተሰቦች። አዲስ ለሆናችሁ እኔ ብጽዕት እባላለሁ። በዚህ ቻናል ላይ የማቀርብላችሁ አስተማሪ የሆኑ ሀሳቦች እና ትምህርታዊ ሊሆኑላችሁ የሚችሉ ሀሳቦች ይዤላችሁ ቀርባለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ። እኔ ኮሜንት ካለ ደግሞ ኮሜንት ማስቀመጫው ስር እንደማስቀምጡልኝ። ቪዲዮን ከወደዳችሁት ፕሊዝ መጨረሻ ላይ ላይክ ማድረጋችሁን አትርሱ። አብረን ጥሩ ቆይታ ይኖረናል። መልካም ጊዜ። በመጀመሪያ ማንም ሰው ስሜታችንን ሊቆጣጠረው አይገባም። ይህ ማለት ደግሞ ምን መሰላችሁ? አንዳንድ ሰዎች ሊያናድዱን ይፈልጋሉ፣ ሊያበሳጩን ይፈልጋሉ። ያ ደግሞ በዛ ሰዓት እኛ ምንድነው ማድረግ ያለብን? ቶሎ የምንበሳጭ ሰዎች ሳይሆን መሆን ያለብን ፈገግ ብለን ማለፍ። ውስጣችን የሆነ ነገር ቢሰማንም ራሱ ፈገግ ብሎ ማለፍ። አንዳንዴ ደግሞ ሊያስፈራሩን የሚፈልጉ ሰዎች አሉ። ሊያስፈራሩን ሲፈልጉ ደግሞ ፍጹም እርጋታን ማሳየት እንችላለን ከራሳችን። በተለይ ደግሞ ሊያደንቁንና ሊያሞግሱን ሲፈልጉ መስመራችንን ማለፍ የለብን። ብዙም ጊዜ በህይወታችን ውስጥ ጠላት የምናፈራው ቀደም ብለን ስለራሳችን ስላሳወቅናቸው በቀላሉ ለመገመት እንጋለጣለን። ስለዚህ መሳሳት የለብንም። ራሳችንን ማስገመት ክብራችንን፣ ኃይላችንን ሊቆጣጠሩት ይፈልጋሉ። ለእኛም መብት አይሰጡንም። ስለዚህ መጠንቀቅ አለብን። እስቲ የራሳችንን አንድ ጥያቄ እንጠይቅ። ስንት ጊዜ ነው ያልጀመርነውን ቢዝነስ ወይም ደግሞ ያልጀመርነውን ስራ ልጀምር ነው ብለን ለሰዎች የምናወራው? ስንት ጊዜስ ነው ደስታችንን፣ ሀዘናችንን ግልጽ አድርገን ለሰዎች የምንናገረው? እነዚህ ባህሪያት ምን እንላለን መሰላችሁ? የይሉንታ ባህሪ ይባላል። የይሉንታ ባህሪ ደግሞ በራሳችን መንገድ የምናይበት መንገድ ሰዎች እንዲያደንቁን፣ እንዲያከብሩን ብለን ራሳችንን አሳልፈን የምንሰጥበት ባህሪ ነው። ስለዚህ የመገመት ደረጃችን ከፍተኛ ይሆናል በእንደዚህ አይነት ባህሪ ማለት ነው። የይሉንታ ባህሪ ደግሞ ሰዎች ምን ይሉኛል አይነት ነው። ያንን ደግሞ ከሰዎች መስማት ስለምንፈልግ ወይ እንዲያደንቁን፣ ወይ እንዲያጣጥሉን፣ ወይ እንዲያከብሩን የሚፈልጉትን አስተያየት እንዲሰጡ ያደርጋል ይህ ባህሪ። አንድ ነገር ግን ማስተዋል አለብን። እንደሚነበብ መጽሐፍ ራስህን ግልጽ አድርገን ከተናገርክ ሰዎች በቀላሉ አንተን መቆጣጠር ይጀምራሉ። በዛሬ ጊዜ ደግሞ ድክመታችንን የተለያዩ ሶሻል ሚዲያዎች ላይ እንለቃለን። ስለዚህ በቀላሉ እንዲቆጣጠሩንና ደስታችንን፣ ሀዘናችንን፣ ፊሊንጋችንን ሁሉን ነገር ስለምንለቅ ሶሻል ሚዲያን ለአግባብ ነገር፣ ለትምህርታዊ ነገር ብንጠቀመው ያ ሁሉ ሰዎች በሚያዩ ነገር አንገምትም። ስለዚህ ገባችሁ አይደለ? በአካል ሳይሆን ግልጽ ሆነን የምናወራውን ነገር የሚገምቱን በሶሻል ሚዲያ ላይ የምንለቃቸውን ነገሮች ራሱ መጠንቀቅ አለብን። ስለ ራሳችን ደስታ፣ ሀዘን፣ ስለ ላይፋችን፣ ስለ ሪል ላይፋችን መልቀቅ የለብንም። ለምን? በቀላሉ ለምን እንድንገምት እናደርጋለን። ስለዚህ ሶሻል ሚዲያም ይህንን ባህሪ ያጋልጥብናል ማለት ነው። የተወሰኑ ሰዎች ለምንድን ነው ሊገምቱን የሚችሉት የሚለውን የተወሰነ ዝርዝር አሳያቸዋለሁ። በመጀመሪያ ሰዎች አብዝተው ሲያውቁ፣ ስለአንተ በደንብ ሲያውቁ በቀላሉ ልትገመት ትችላለህ። ሁለተኛ ደግሞ አስቀድመው ስለአንተ ግልጽ ስለሆንክና ሁሉ ነገርን ክሊር አድርገህ ስላሳያቸው አስቀድመው ስለሚያውቁ በቀላሉ ሊያዳምጡ አይችሉም። ሶስተኛ ደግሞ ሁል ጊዜ የምትገመት ከሆንክ በአንተ ላይ የበላይነት ይሰማቸዋል። ስለዚህ አንተ የመደመጥም እድል የለህም። አንተ ምንም የማድረግ እድልም የለም። ለምን? ሁሉ ነገርህን ግልጽ አድርገህ ስለተናገርክ ማለት ነው። ለዛሬ አንድ ጥያቄ አስቀምጥላችኋለሁ። ራሳችሁን ጠይቁ እስቲ። በቀላሉ ሰዎች እንዲገምቱ፣ ክብርህን እንዲያዋርዱ፣ አንተን ማዳመጥ እንዳይችሉ አደርጋሃል? በየትኛውስ መንገድ ነው ያደረግከው? ይህንን መልስ ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። መልስህ አዎ ከሆነ በቀላሉ በሪሞት ኮንትሮል እንዲቆጣጠሩ አደርጋሃል። አይ ከሆነ ደግሞ ራስህን በራስህ እንድትቆጣጠር ራስህን ረድተሃል ማለት ነው። ስለዚህ አስተያየት መስጫው ስር አዎ ወይም ደግሞ አይ ብላችሁ መልስ እንድትመልሱልኝ ይፈልጋሉ። እሺ ወዶችዬ፣ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። ራሳችንን ከማስገመትና ውስጣችንን ክሊር ከማድረግ ይልቅ ራሳችንን እንድንቆጣጠር መለማመድ መቻል አለብን። ስለዚህ ጠንካራው ሰው ይህንን ተግባር መለማመድ መቻል አለባችሁ። ሁል ጊዜ ተገማች ሰዎች መሆን መቻል የለብንም። ይህ የይሉንታ ባህሪ ነው። ስለዚህ ይሉንታነቱን ትተን ሰዎች ምን ይሉናል፣
አድንቆኛል ወይስ አላደነቀኝም? ሰውስ ምንድነው የሚለው ስለኔ የሚለውን ለማወቅ ራሳችንን ግልጽ አድርገን ሳይሆን በተግባር ሁሉን ነገር አስረድተን በተግባር ሁሉን ነገር አሳይተን መሆን መቻል አለብን። ለምን በእኛ ላይስ የበላይነት ይሰማቸዋል? እነሱ አሁን የበላይነት ነው የሚሰማቸው። እንደዚህ አይነት ሰዎች ግልጽ በሆነ ቁጥር ለሰዎች የበላይነት ይሰማሉ ያኛው ሰው። ስለዚህ እንደዛ ከመሆን ይልቅ ራሳችንን አጠንክረን እንድንከበር ኃይላችንን እንድንጠቀም መሆን አለበት የኛ ባህሪ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። ቪዲዮን ከወደዳችሁት መጨረሻ ላይ ላይክ ማድረጋችሁን አትርሱ። የጠየቋችሁንም ጥያቄ አስተያየት ማስቀመጫው ስር ማስቀመጣችሁን እንዳትረሱ ውዶችዬ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ እያልኩኝ ቻው።